ታዲያ እሱን ማድረግ ከሆነ መንፈራው ብለውናል አንድ ወንድማችን። ይገባኛል ብዙ ወንዶችና ብዙ ሴቶች እንደምትፈሩና ሼም እንዳለባችሁ በተለይ የምትፈልጉትን ነገር ለማግኘት ማለት ነው። አሁን የምነግራችሁ ሳይኮሎጂ ቲፕ ሁላችሁንም ይጠቅማችኋል። ስለዚህ ሜክ ሹር አካውንቴን ፎሎ ማድረጋችሁን አትርሱ። እንዲሁም ደግሞ የሚያስፈልገው ሰው ካለ ቪዲዮን ሼር አድርጉለት። የምትጎዱት ነገር የለም። ስለዚህ ፍርሃት ወይም ደግሞ ሼም ብዙ ጊዜ የሚመነጨው አንደኛ በአስተዳደጋችን ሊሆን ይችላል። ሁለተኛ ደግሞ ያው የኤጁኬሽን ካሪኩለም ወይም ደግሞ የትምህርት ቤት ሲስተሙ ስለማሰብር እንደዚህ ነገር አናቅም እንዴት ያን ነገር ማስወገድ እንዳለብን። ሶስተኛው ደግሞ ወሳኙ ነገር ነሰሰሪ ቱሎች እኛ ሀገር በደንብ የሉም ወይም ደግሞ ቴክኖሎጂ ዲስትራክት ስለሚያደርገን የሚያስፈልጉንን ነገሮች ገብተን ለማየት ሌዚ እንሆናለን ማለት ነው። ስለዚህ የመጀመሪያው ኮዝ ይሄ ነው። ሁለተኛው ኮዝ ደግሞ ምንድነው? ብዙ ጊዜ እንደዚህ አይነት ቪዲዮዎች ሰራላችሁ ስኪፕ ታደርጉታላችሁ። ሶ ኢንተርቴይንመንት ላይ ፎከስ ታደርጋላችሁ። ሶ ይሄ የራሳችሁ ኃላፊነት ነው፣ የራሳችሁ ሪስፖንሲቢሊቲ ነው ማለት ነው። ስለዚህ ለራሳችሁ ላይፍ ደግሞ ሪስፖንሲቢሊቲ መውሰድ መቻል አለባችሁ። ስለዚህ አሁን የምነግራችሁን ቤዚክ ቲፕ ከተገበራችሁ ፍርሃታችሁ እንዲሁም ደግሞ ሼማችሁ ማስወገድ ትችላላችሁ። የመጀመሪያው ሁሉ የምትፈሩት ነገር ካለ ያንን ፊር ኢንካውንተር ማድረግ መቻል አለባችሁ፣ ደግሞ ደፍራችሁ መጋፈጥ መቻል አለባችሁ። ይሄን ለማድረግ ደግሞ ሳይኮሎጂያችሁን በሁለት መንገድ ማዘጋጀት ትችላላችሁ። የመጀመሪያው ምንድነው የሚሆነው? ይህንን ነገር ስጋፈጠው የሚያጋጥመው ቤስት ኬስ ሴናሪዮ ምንድነው ካላችሁ ያው ፍርሃታችሁን ትወጡታላችሁ፣ እንዲሁም ደግሞ የተሻለ ማንነታችሁን ታወጣላችሁ። ሁለተኛው ደግሞ ማሰብ ያለባችሁ ነገር ማዘጋጀት ያለባችሁ ምንድነው? ወርስ ኬስ ሴናሪዮ ወይም ደግሞ ይህንን ነገር ከተገበርኩት ወይም ደግሞ ከተወጣሁት በኋላ ምንድነው ሊያጋጥም ይችላል? ኦኬ ሜቢ ሼም ሊኖረኝ ይችላል። ለምን ሰዎች እንደዚህ አድርገሻል ወይም ደግሞ አድርገሃል ብለው ፌል ላደርግ እችላለሁ የሚለው። ስለዚህ ወርስ ኬስ ሴናሪዮ ሰው ምን አለኝ ማለት ነው። ስለዚህ ከዛ ውጪ እናንተ ሊኖራችሁ የሚገባው ፍርሃት ምንድነው? ያለኝን ፖቴንሻል በሆነ ተጠቀሚዋለሁ ወይ የሚለው ነው መሆን ያለበት ማለት ነው። ስለዚህ ሜክ ሹር እነዚህ ነገሮች ካደረጋችሁ ፍርሃታችሁ መውጣት ትችላላችሁ ማለት ነው። ይመቻችሁ።